ልጅቱ በህይወት አለች። ይህን 8 ቀን ገለዋትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ተወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና እናንተ ይለያያል ልጅ ነው የምትለው ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላዋትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሞጃ አትላኩ አካውንቱ እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ታስገቡኝ በኋላ በጣም በርካታ ሴት አለ። ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ እዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ያን 8 ቀን ነው አለችን። እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የቆሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባልሽ ማለት ነው። የታገል ልጅ ነው። ኮሬብ ይሁን ኮሪያ ይሁን ያለች ኮሬብ ይሁን ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ። ከዚህ ታራቆሬ ይሁን ቆሬ ነው ታራቆሬ ነው ቆሪ ኮሬብ ነው ያለች። ኮሬብ የሆነ ሳይድ የሚባል ቀጭን ያለ ጎፈሬልሽ እሱን ለቤተሰቦችሽ እናሳውቅልሽ ሞርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙ የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ። እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ጥላዬን ሳቡት እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ? ወደፊት ለመጓዝ ምንድን እናርግ? ከዚህ በላይ ምን አለ? አገርሽ አይደሉም። ባጭሩ የምነግራችሁ ነገር የሷ አገርሽ አይደሉም። እዛ ውስጥ ብር አንቱ ተብለው ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን። እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥለውኝ ሄዱ። ሮጡ። ጥለው ሲሄዱ እኔም ደከመኝ። ከደፈሩ በኋላ መሄድ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጅ ነው የምትለው ልጅ አለኝ ብላለች ብሏል። እንግዲህ ልጅቱን እኛ አናቃትም። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው። እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያን ተነስቶ ሲንካት እጇ ይቆረጣል፣ እስኪ እጇ ይነካ። የምን ማለት ነው? ቆይ ሰው እጅ እኮ በሽፍታ እጅ እኮ ነው ያለችው። ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋል ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ
ሽንቷንም ትሸተናት ማናቅ ዋን ትጠጣ አይተናት አናቅም የት እንዲያለች አናቅም ብሏል። ስለዚህ የማይሆንላችሁን አትነካኩ። ይሆንልናል ታላችሁ ደግሞ ግፍጥ በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እድል ቆርጣለሁ ምን እላለሁ ሳይሆን ወደ ተግባር መግባት ነው። በቃ ወንድ ይፎክርም እዚህ ላይ በላይ እየመጣን ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው። እንዴ በትክክል ትክክለኛ ነገር ነው የተናገርከው። ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዝሏት መጣና ትንሽ መንገድ ከዛ ቀደም ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይዩ እያላት ከዛ ይዛን የሚከሪው እሷ ወደኛ ስትመጣ በእጇን በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን ድጋሚ እመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ አናም አለች። አዎ እሺ ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት እስከ መርከዙ ድረስ ግን አሁንም ሀና እየደከማት ቢሆን እየተጓዘች ነው። አዎ እሺ ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወጥተን እንቀመጣለን እያሉን በቃ እንደዚህ ዝች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድን። እሺ ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ ከዛ እንደዚህ ስንተኛ እንደዚህ ልፍልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። አዎ ገባኝ። በዛን ሰዓት ከሷ ጎን የኔ ጓደኛ የተኛ አለ። ያኔ ስልክ እያወራች ነበር ሀና። አዎ ያንን ስልክ ያወራችሁን የነገረኝ ለኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ እንደዚህ እያወራች ነበር እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ ያገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን አዎ እየሄድን ማለት ነው እንደዚህ እየሄድን ነው በቃ እንደዚህ እየነገርን። እሺ አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ውላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ